ነብዩ አለይሂ ሰላቱ ወሰላም ሁሉንም ስትራቴጂ ተጠቀሙ። መሰደድ ጀመሩ። ወደ መዲና ፈልገው አጧቸው። አንድ ግን የቁረይሽ ወጣት የሰው ፋና የሰው ዱካ ፈልጎ የሚያገኝ አንድ ወጣት ተከተላቸው። እርግጥም ደረሰባቸው። ልብ በሉ፣ ከላይ የሰማዩ ፀሐይ ያቀልጣቸዋል። ከጀርባ 100 ግመል የተቀጠረለት ወጣት ያሳዳቸዋል። በዚህ መሃል ሆነው እየሄዱ ደረሰባቸው። ስሙ ማን ይባላል? ምታቁት? የነብዩን ፋና ፈልጎ ያገኘ ማን ይባላል? ሱራቀቱ ብኑ ማሊክ። ይህን ስም እንዳትረሱት። አሁን አሳዳጅ ነው፣ ነገ ግን ሰልሞ ታዩታላችሁ። እንዴት ይሄ ክስተት ነው ያሰለመው? ደረሰባቸው። 100 ግመል አጓጉቶታል። በአንድ ጀንበር ቢሊዮነር ሲሆን ታይቶታል። እየሮጠ ተጠጋቸው። ልክ ሲጠጋ ነብዩ ኃያሉን አላህ ዱዓ አደረጉ። እግሩ ሰረገ ወደ አፈር ውስጥ፣ ከነፈረሱ ወደ መሬት መዋጥ ጀመረች። ከዛም እጁን አነሳ። እናንተ በአላህ ጥበቃ ስር እንደሆናችሁ አውቄያለሁ፣ ልቀቀኝ አላቸው ነብዩን አለይሂ ሰላቱ ወሰለም። ነብዩ ዱዓ አደረጉ። መሬት ተፋቸው እግሩን። አሁንም ሊመለስ ይፈልጋል። ምነው ተአምር አይቷል። 100 ግመል ደግሞ አጓጉቶታል። ተመልሶ ተከተላቸው። አሁንም እግሩ ሰረገ። አስለቅቀኝ በቃ አልከተልም አላቸው። ተለቀቀ። ሶስተኛም ሮጠ። ጓጉቷላ። ከባድ ብር ነው የተቃለ የተገባለት። በአንድ ጀንበር ከቁረይሽ መሳፍንቶች አንዱ ሊሆን ነው፣ ሀብታሙ ነው። ሶስተኛም ፈረሱ እግሩ ገባችበት። መጨረሻ በቃ ቃል እገባልሃለሁ አልከተልህም ልቀቀኝ አላቸው። ነብዩም ፈረሷ እንድትለቀቅ አላህን ጠየቁ። ፈረሷ አፈሯ ለቀቃት። መጨረሻም ነብዩ አለይሂ ሰላቱ ወሰላም ሱራቃ ቀረባቸው። እስልምናን እጃቸው ላይ ተአምሩን ሲያይ ተቀበለ። ከዛም የአላህ መልእክተኛ ከዚህ በኋላ ከኋላ የሚመጡትን እኔ መልሳለሁ አላቸው። አምኛለሁ፣ የአላህ ጥበቃ አንተ ጋለ፣ በዚህ መስመር ሰው የለም ብዬ እመልሳለሁ አሉ ነብዩ አለይሂ ሰላቱ ወሰላም። እዚህ ቦታ ላይ ሌላ ተአምር ተከሰተ። ፈከይፈ ቢከ ያ ሱራቀቱ ኢዛ ለቢስተ ሲዋረ ኪስራ አሉት። አንተ ሱራቃ ወይ ነገሩ እንዴት ሊሆን ነው? የኪስራ እብኑ ሁርሙዝ የዓለማችን ኃያሉ ንጉስ የሱን ሲዋር ይባላል። ነገስታቶች እጃቸው ላይ የሚያጠልቁት የወርቅ አምባር አለ። እሱን የለበስክ ቀን ክስተቱ ምን ሊሆን ነው አሉት። ደነገጠ። ያየው ተአምር በርግጥ ያሉትን እንዲያምን ያደረገው ነበር። ከዛ ደንግጦ ኪስራ ብኑ ሁርሙዝ፣ ኪስራ ምትሉኝ ኃያሉን ንጉስ ነው እንዴ አላቸው። አዎን የሱን ትለብሳለህ አሉ። የተሰማው ስሜት ሌላ ነው። እየነዳ ግመሉን